ሰው እግዚአብሔር በላዩ ላይ ሆኖ ሲከብር፣ ሰውነቱ ሲከብር፣ ልቡ ሲከብር፣ አእምሮ ሲከብር፣ ስጋው ይከብራል። እግዚአብሔር ነፍሱን ስጋውን ያከበረው ሰው ደግሞ ሞቶ እንኳን እግዚአብሔር ላጥንቱ ሳይቀር ክብር ይሰጠዋል። ሞቶ ላጥንቱ ሳይቀር ክብር ይሰጠዋል። የክብር ንጉሥ እግዚአብሔር ያደረበት ሰው አጥንቱ እንኳን ይከበራል። እግዚአብሔር አጥንታቸውን ከአጥንታቸው አንዱስ እንኳ አይጠፋም ይላል ቅዱስ ዳዊት። እግዚአብሔር ሰዎችን ሲያከብራቸው በነፍስ ያከብራቸዋል፣ በስጋ ያከብራቸዋል። እነሱ ያረፉበትን አፈር እንኳን ያከብራል። ያረፉበትን አፈር መቃብራቸውን ያከብራል። እግዚአብሔር አፈሩን ይቀድሰዋል። የእግዚአብሔር ነቢይ ያረፈበት ቦታ አፈሩ ተከብሮ በዚያ የሞተው ሰው እንኳን ከሞተ በኋላ በአጥንቱ ረድቶታል። ከሞተ በኋላ በመጽሐፍ እንደተጻፈልን እና የክብር ንጉሥ ይግባ ያለው የክብር ንጉሥ እግዚአብሔር ነው። እግዚአብሔር ሰማያትን ቀድሶ አክብሯል። መላእክትን አክብሯል። ሰዎችን ባሪያው በመልኩ አክብሯል። ከዚያ በኋላ ወዳጆቹን እየመረጠ አክብሯል። እግዚአብሔር ከነካው አፈር ይከብራል፣ ሀገር ይከብራል። አሁን ኢየሩሳሌም የምትባል ከነዓን የምትባል ሀገር እኮ በቃ ሄዶ ላያት ሰው ኢየሩሳሌም ወንዟም ወንዝ ነው፣ አፈሯም አፈር ነው፣ ዛፏም ዛፍ ነው፣ አየሯም አየር ነው፣ ኦክሲጅኑም ኦክሲጅን ነው፣ ውሃም ውሃ ነው። የእግዚአብሔር ዓይን ሲያርፍበት ግን ሀገር ከሀገር ይበልጣል። ሀገር በእግዚአብሔር ይከብራል። የምድር እምብርት ያሰኛት እግዚአብሔር ቢያያት እንጂ የሚበልጧት የለመለሙ የሜሶፖታሚያ ከተሞች አሉ፣ በልምላሜ የሚበልጧት ኢየሩሳሌምን። እግዚአብሔር ሲነካው አፈር ክቡር ነው። እግዚአብሔር ሲያድርበት እንጨት ክቡር ነው። የግራሩን እንጨት አክብሮ ነው እግዚአብሔር ደመና አልብሶ ብርሃን አጎናጽፎ ታቦት አድርጎ ሲያስከብረው ይኖረው። እግዚአብሔር ሲያከብር ባሪያ ጌታ ይሆናል። ወራዳው ይከብራል። መናኛው ትልቅ ይሆናል። ትልቁ ትንሽ ሆኖ ትንሹ ትልቅ ይሆናል። በግ ጠባቂው ዳዊት ንጉሥ ሆኖ ታላላቅ ወንድሞቹ ከሱ በታች እንደሆኑ ማለት ነው። እግዚአብሔር ሲያከብር ነው። እግዚአብሔር ሲያከብረው ውሃ ጠጅ ይሆናል። እንደምታውቁት ፈርምነት ይሆናል። እግዚአብሔር ሲያከብር ድንግል ማርያም የሰው ልጅ ናት፣ ግን የእግዚአብሔር እናት ናት። እግዚአብሔር ሲያከብር ሁሉ ይከብራል። ክብረ እግዚአብሔር የሀብ ነውረ እንዳለ ሰሎሞን በመጽሐፉ የእግዚአብሔር ክብር ነውርን ሁሉ ይሰውራል። መጽሐፈ ተግሳጽ ምዕራፍ 1 ላይ ሲናገር የእግዚአብሔር ክብር ነውርን ሁሉ ይሰውራል ሲል ምን ማለቱ ነው? ነውረኛ ሰው በንስሐ ከብሮ ትልቅ ሰው ሆኖ በእግዚአብሔር ፊት ይቆማል ንስሐ ሲገባ እና የእግዚአብሔር ክብር መድኃኒት ነው። የሰው ልጅ ግርማው እግዚአብሔር ነው።